አሜን። በትንሣኤው ያነሳን፣ በሞቱ ሞታችንን የገደለልን፣ ከሲኦል ከገሃነም ያወጣን፣ ለርስቱና ለመንግስቱ የመረጠን፣ ለክብር ያዘጋጀን የአባቶቻችን አምላክ ነው እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ድል የተነሳው ሞት በሚል ርዕስ የዛሬው ትምህርት እንጀምራለን። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ላይ የሚገኘውን እግዚአብሔር ቃል ነው መነሻ አድርገን ትምህርታችንን የምንጀምረው። የቅዱሳን አምላክ እግዚአብሔር በአባቶቻችን ጉባኤ ተገኝቶ ጉባኤያቸውን የባረከ ለሕዝቡም ቃሉን የነገረ እሱ ነውና በመካከላችን ተገኝቶ ቃሉን እንዲነግረን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያን ጊዜም የነበረው የቤተ ክርስቲያን መምህር እሱ ነው። ዛሬም ያለ የቤተ ክርስቲያን መምህር ክርስቶስ ነው። ሌላ ጉባኤ ሌላ መምህርም የላትም ቤተ ክርስቲያን። ይህም የዛሬው ጉባኤ የአንቀጸ ምጽዋት ጉባኤ ነው። ያው የተራራው ስብከት የተሰበከበት ራሱ ኢየሱስ ክርስቶስ ቆሞ የሰበከበት ጉባኤ ነው እና በዚህ ጉባኤ በምንገኝበት ሰዓት በክርስቶስ ጉባኤ እንደተገኘን ሁላችንም እናምናለን፣ እናውቃለን። የሚያስተምረንም ቃሉን የሚነግረንም አንድ ነው ማለት ነው። እግዚአብሔር ቅዱስ ቃሉን ይነግረናል ብለን እናምናለን። የእግዚአብሔር ቃል ለሁለታችን ሙላት እንዲሆን፣ የእግዚአብሔር ቃል ለተሰበረ ልቡናችን ጠገን ወይም ጥግናትን እንዲሰጠን፣ የእግዚአብሔር ቃል ማረፍ ለተሳናት ነፍሳችን ማረፊያ እንዲሆነን ነው የምንሰማውና የጎደለው ልባችን እንዲሞላልን፣ የተሰበረው እንዲጠገንልን፣ ቃሉን ለመስማት ሁላችንንም የበቃን ያድርገን። ቃሉን በምንሰማበት ጊዜ በልዩ ልዩ ምክንያት ልባችንን የሚነጥቁን አስተውሎታችንን የሚወስድብን ብዙ ነገር ይፈጠራል። ፈተና ነው ራሱ። ከዚህ ፈተና መዳን ነው የመጀመሪያው ትግል የሚሆነው ማለት ነው። ስለዚህ ሁልጊዜም ቃሉ በሚነገርበት አደባባይ ስትሆኑ ሁልጊዜም ማንን መስማት ይገባል ማለት ነው። ገበያ የሄደ ሰው ከሚሸጠው ነገር በስተቀር ስለ ሌላ ነገር አያወራም። የሚያስብም ይችን ነገር እንዴት ሽጦ ምን ያክል እንደሚያተርፍባት ካልሆነ በስተቀር ሌላ አያወራም። ቤተ እግዚአብሔርም የመጣ ሰው ሌላ ነገር አያስብም። የእግዚአብሔርን ቃል ይሰማል። ቤተ ክርስቲያን መካነ ምስያት ይላታል ሊቃውንት በሃይማኖት አበው ምን ብለዋታል? ይችን ቤተ ክርስቲያን መካነ ምስያት፣ ይቺ የገበያ ስፍራ ናት። ምዕመናን ያላቸውን መባ ይዘው ይመጣሉ። ያላቸውን አስራተ ጸሎታቸውን፣ ጾማቸውን እሷን አስራት አድርገው ይዘው ይመጣሉ። ያችን ሰጥተው ክብር ተቀብለው ይሄዳሉ ማለት ነው። ገበያ ማለት ለውጥ አይደል? የምንለዋወጥበት ነው እና እኛ ለእግዚአብሔር ጾማችንን፣ ጸሎታችንን፣ ምስጋናችንን ይችን የከንፈራችንን ፍሬ ብትሆን ማለት ነው። ከቻልን መባ ጨምረንባት፣ ካልሆነ ደግሞ የከንፈራችንን ፍሬ እሷን አቅርበን ለእግዚአብሔር እንሰጥና ምን ተቀብለን እንሄዳለን? ቅድስናን ተሳትፈን እንሄዳለን፣ ወርሰን እንሄዳለን ማለት ነው። ሰው ራቁቱን ሄዶ ገበያ ሲደርስ ልብስ ገዝቶ እንደሚለብስ ማለት ነው። እኛ እዚህ ስንመጣ እግዚአብሔር አልብሶ አሞግሶ ይሸኘናል ማለት ነው። ስለዚህ ቤተክርስቲያናችን ሊቁ ቅዱስ ኢራቅሊስ እንደተናገረው ይህች ቤተክርስቲያን መካነ ምስያት የንግድ ስፍራ ናት እና ሁላችሁም ራሳችሁ እንደ ነጋዴ ቆጥራችሁ ልትነግዱት የመጣችሁት ደግሞ የእግዚአብሔርን ቃል መለወጥ የምትፈልጉት በሱ ስለሆነ ከሱ በቀር ሌላ እናስብ ማለት ነው። ሁላችንም በዚያ ጸንተን እንድንኖር ይርዳል። መጽሐፍ ቅዱስ እንግዲህ እንዲህ ነው የሚለው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ስለ ትንሣኤ አስተምሯቸዋል። በቆሮንቶስ የነበረው ትልቁ ክርክር የትንሣኤ ሙታን ጉዳይ ነበር እና በዚያች ቤተክርስቲያን ከነበሩ ፈተናዎች አንዱ ክርስቶስም አልተነሳም፣ ትንሣኤ ሙታን አለ ብለው ያስተማሯችሁ ሰዎች ዋሽተዋችኋል የሚሉ ሐሰተኞች ሰዎች ገብተው ያስተምሩ ነበር። ያንን ለመስበር ነው ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ሰፊ የትንሣኤ ትምህርት አስተምሯል፣ ምስክርነት ሰጥቷል። ከእነዚያ ምስክርነቶች አንዱ ነው እንግዲህ ይሄ ሞት ድል በመነሳት ተዋጠ። እስኪ በሉትላችሁ፣ ሞት ምን በማለት ድል በመነሳት ተዋጠ። መቃብርም የኃጢአት መውጊያ የሆነች የሞት መውጊያ የሆነችው ኃጢአትም ሌሎችም እንደዚሁ ፈርሰዋል ማለት ነው። ሞት ሆይ እንግዲህ መውጊያ ወዴት አለ? ቁጥር 54 ላይ ነው ያለው። ይህ የሚፈርሰው የማይፈርሰውን በለበሰ ጊዜ
የሚሞተውም የማይሞተውም በለበሰ ጊዜ ሞት በመሸነፍ ተዋጠ ተብሎ የተጻፈው ያን ጊዜ ይፈጸማል። ሞት ሆይ እንግዲህ መውጊያ ወዴት አለ? መቃብር ሆይ አሸናፊ ወድነትህ ወዴት አለ? የሞት መውጊያው ኃጢአት ናት፣ የኃጢአትም ኃይሏ ኦሪት ናት። በጌታችን በኢየሱስ ክርስቶስ ድል መንሳትን ለሰጠን ለእግዚአብሔር ምስጋና ይሁን ይላል። አሁንም ክብር ምስጋና ለእግዚአብሔር ይሁን። እንግዲህ ያለንበት ሰሞን ሞት ድል የተነሳበት መቃብርን ባዶ የቀረበት ሰሞን ነው። በዚህ ምክንያት መልሰን መላልሰን የምንናገረው ሞት ድል መነሳቱን መቃብርን ባዶ መቅረቱን ነው የምንናገረው። ሞት ድል መነሳቱን በክርስቶስ መነሳት አረጋግጠናል። ዳግመኛ በይዘው ዘንድ አልተቻለውም ሞት፣ ምክንያቱም ክርስቶስ ሲያርግ አይተነዋልና። ካረገ በኋላ በአብ ቀኝ ተቀምጦ አይተነዋል፣ በቅዱሳት መጻሕፍት ተጽፏል። ስለዚህ ሞት ዳግመኛ እንዳይዘን ሆኖ ድል የተነሳ መሆኑ በዚያ ያውቀነዋል ማለት ነው። ግን የተሻረው ሞት የትኛው? አሁን የብዙ ሰዎች ጥያቄ እንሞት የለም ወይ አሁንስ? ስለዚህ የተሻረው ሞት የትኛው? እንደውም ባለፈው በዚህ በማህበራዊ ሚዲያ ወቅታዊ ክርክር ወይም መከራከሪያ አጀንዳ ሆኖ የነበረው የምታስታውሱት ማርያም እኮ የምትሞተው እመቤታችን የምትሞተው የወደቀ ስጋውን ስለለበሰች ነው ብለው የሚያስቡ ሰዎች ነበሩ። ግን የወደቀ ስጋን ስለለበስን ነው የምንሞተው አሁን ወይስ በክርስቶስ ድል ተነሳልን ብለን የምናስበው ሞት የትኛው? ሞት ድል ተነስቶልን እስከሆነ ለምንድን ነው የምንሞተው? አሁን ሁላችንም ተራችን ጠብቀን እንሄዳለን አይደል? ለምንድን ነው የምንሞተው? መሞታችን እስካሁን የእርግማን ምልክት ነው ወይ የሚለውን ነገር እንድናይ ነው። አሁን ድል የተነሳው ሞት የትኛው? ሞት ድል በመነሳት ተዋጠ የሚል ቃል ነው ቅዱስ ጳውሎስ ያስተማረው። እውነቱም ይሄ ነው። በቤተ ክርስቲያን ዘንድ ሞት የለም። ምክንያቱም ስንጠመቅ ጀምሮ የክርስቶስን ሞት በሰውነታችን ተቀብለናል። ስለ ክርስቶስ የሞትን እኛ በዓለም በኩል ያለው ሞት አይመለከተንም ማለት ነው። እንደዛ ከሆነ ይሄ ነፍስ ከስጋችን የምታደርገው መለየት ምንድን ነው? እሱ አሁን ያልቀረው የምናየው በተግባር ገሌ ሞተ ብለን የምንሸኘው መሸኘት ምንድን ነው እሱ? ወይስ ከዚህ የተለየ ነው ወይ? ድል በመነሳት ተዋጠ ከሚለው የተለየ ነው ወይ? ድል ቢነሳ ይዞን ነው የሚኖረው የሚለውን ነገር አጥርተን እንድናይ ለማለት ያክል ነው ይህንን ድረስ ያነሳሁት ለዛሬ። የቅዱሳን አምላክ እግዚአብሔር ኃይሉን ጥበቡን ምስጢሩን ለሁላችን ገልጦ ያስተምረን። ድል በመነሳት የተዋጠው ሞት የትኛው ነው ካላችሁ፣ በኃጢአት ምክንያት የመጣው ሞት ነው። በኃጢአት ምክንያት የመጣው ሞትና ሞት ዘበንተ ኃጢአትና ሞት ጠባያዊ ይለያያሉ። ሁለቱ የተለያዩ ናቸው። ጠባያዊ ወይም ለባህሪያችን የሚስማማ ሞትና በኃጢአት ምክንያት የመጣው ሞት ይለያያል። ኢየሱስ ክርስቶስ ድል የነሳው ሞት የትኛው ነው ካላችሁኝ፣ በኃጢአት ምክንያት የመጣው ሞት ነው ማለት ነው። ይሄ በኦሪት ዘፍጥረት ምዕራፍ 3 ላይ የሰማነው ያየነው ሞት ማለት ነው። ይሄንን በበላህ ቀን የሞት ሞትን ትሞታለህ ነው የሚለው። ያ ነው ሞትን ሊያስፈርድ ሊያስከትል የሚችለው የነበረው ሞት ነው። በኃጢአት ምክንያት የመጣ ሞት የምንለው ማለት ነው። በአዳምና በልጆቹ ላይ ሁሉ ተፈርዶ ለዘላለም ይኖር የነበረው ሞት ከያዘ በኋላ ማንንም ሳይለቅ በመቃብር አስሮ አግዞ አበስብሶ ያስቀር የነበረው የሰው ልጆችን በሙሉ ይዞ የነበረው ስልጣን የነበረው ሞት እሱ ነው የተሻረው ማለት ነው። ድል በመነሳት ተዋጠ የተባለው ይሄ በኃጢአት ምክንያት ኃጢአታችን ያመጣችው ሞት ነው ማለት ነው። በመጽሐፍ ቅዱስ ብዙ የሞት አይነቶች ተመዝግበዋል፣ ተጽፈው እናነባቸዋለን። አንደኛው ይሄ በኃጢአት ምክንያት የመጣው ሞት ነው። በሌላ መንገድ ደግሞ በእግዚአብሔር ላይ በአመፅ ቢናገሩ ሰዎች እንዲሞቱ የሚፈረድባቸው ሞት ደግሞ እናገኛለን። ለምሳሌ በትንቢተ ኤርምያስ ምዕራፍ 28 ቁጥር 16 ላይ ስትመለከቱ የምታገኙት ሌላ አንድ ሞት አለ። በእግዚአብሔር ላይ አመፅ ተናግረሃልና ትሞታለህ ብሎ ነቢዩ ኤርምያስ አንድ የሐሰት ነቢይ ሲገስጽ እንመለከተዋለን። በእግዚአብሔር ላይ የአመፅ ቃል የሚናገሩ ሰዎች የሚፈረድባቸው ሞት ጠባያዊ ከምንለው አሁን እኛ ከምንሞተው ሞት ወይም በሰው ልጆች ላይ አሁን የማይቀር የሆነው ይሄ ዕዳ አይደለም። በነገራችን ላይ በኋላ ላይ እንመጣበታለን። ለምንድን ነው የምንሞተው? ለምንድን ነው ይሄ ያልቀረብን የሚለውን ነገር በኋላ ላይ እንመጣበታለን። ጠባያዊ ከሆነው ሞት ጋር የሚገናኝ አይደለም። ያኛው ተፈርዶባቸው ቅጣት ሆኖባቸው
ከምድር ላይ በሕይወት እንዳይኖሩ እንዲወገዱ እግዚአብሔር አዝዞባቸው የሚሞቱት ሞት ነው። ግዴታ ነው ማለት ነው። በኃጢአታቸው ምክንያት የሚመጣባቸው ነው። እሱም ደግሞ እጅግ በጣም መራራ ነው። በጣም መራራ ነው። እስር ቤት ወይም ወህኒ ቤቱን የሚጠብቁ ያልተፈረደባቸው ሰዎች አሉ። ደሞዝ የሚከፈላቸው ወህኒ ቤቱን የሚጠብቁ ወይም ወህኒ ቤቱ የሚሰሩ ማለት ነው። ተፈርዶባቸው ደግሞ ወህኒ ቤት የሚኖሩ ሰዎች አሉ። ሁለቱም አንድ ግቢ ነው የሚኖሩት። ምንድነው ልዩነታቸው? ተፈርዶበት የገባና ወዶ የገባ አይደል? ምንም እኮ ልዩነት የለውም ሌላ። ምክንያቱም አብረው ይውላሉ፣ አብረው ያድራሉ። እዛው ነው መኖሪያቸው። ምናልባት አንዳንድ ጊዜ በፈለጉ ሰዓት ወጥተው የሚሄዱበት እድል ሊኖራቸው ይችላል። እነዚህ ከዛ የተለየ ነገር የለም እና ተፈርዶባቸው ነው እነዚህ ሰዎች የሚሞቱት ማለት ነው። ግዴታ ተፈርዶባቸው የሚሞቱት ሞት ነው። ከምድር ላይ እንዲወገዱ ታዘዞባቸው የሚሞቱት ነው። ነቢዩ ኢሳይያስ ንጉሡን ሕዝቅያስን ሄዶ ምን ብሎት ነበር? ትሞታለህ እንጂ በሕይወት አትኖርምና ምን በል ቤትን አስተካክል ብሎት ነበረ። ትሞታለህ እንጂ ያለው እግዚአብሔር ተቀይሞት ተቆጥቶት ስለነበረ እንዳይኖር ፈርዶበት ስለነበረ ነው ማለት። ይሄ ሞት ዘበይተ ኃጢአት ይባላል። እግዚአብሔርን ሲያስቀይም የሰው ልጅ የሚመጣበት ክፉ ሞት ነው ማለት ነው። ዛሬም ድረስ ኃጢአት ወደ ሰው ልጆች በመጣች ቁጥር ኃጢአት በነገራችን ላይ የመጀመሪያው የሞት ፊት አውራሪ ነው። ኃጢአት መንገድ ይጠርጋል፣ ሞት ይከተላል። ኃጢአት በከፈተው በር ሞት ይገባል። ኃጢአት የከፈተውን በር መዝጋት ካልቻልን በንስሐ እንደገና መመለስ ካልቻል መንገዳችን ማስተካከልና ማጠር ካልቻል ሞት ተከትሎ ይገባና ነፍሳችንን ይወስዳታል ማለት ነው። ሞት ኃጢአቱን ተከትሎ ካልሆነ በስተቀር ወደ ዓለም ሊገባ በፍጹም አይቻልም። ወደ ማንም ሰው ዘንድ ሊገባ አይቻልም። እንዲሁም በዚህ በሳሙኤል መጽሐፍ እንደምንመለከተው በአንደኛይቱ የሳሙኤል መጽሐፍ ላይ እንደምንመለከተው የአቢግያ ባለቤት ናባል ልቡ በውስጡ ሞተበት ይላል። አስቀድሞ ገና በድንጋጼ ማለት በመደንገጥ ልቡ ሞተበት ነበር። በስንፍና ምክንያት የሚሞቱ ሰዎች አሉ። በሕይወት እያሉ የሞቱ ማለት ነው። ቆመው እያሉ የሞቱ ሰዎች የሚባሉ ሰዎች አሉ። ሰው ቆሞ እያለ የሞተ የሚባለው ከምን የተነሳ ነው ከተባለ ለዘላለም ሕይወት የሚያበቃ ሀሳብ በውስጡ ከሌለው ሞቷል የሚባለው። እንዲህ አይነቱ ሰው ሞቷል እንጂ በሕይወት አለ አይባልም። ለዚህም ነው ትሞታለህ እንጂ በሕይወት አትኖር። ስለዚህ ቤትን ምን በል አስተካክል የተባለው ለዚህ ነው። ሰው ቤቱን ማስተካከል ልቡን እንደገና ማስተካከል ከቻለ ግን በሕይወት የመኖር እድል አለው ማለት ነው። ሙት ባህር ታውቃላችሁ አይደል? ውሃ ነው አይደለም? ሙት ባህር እኮ ውሃ ነው። ዴድ ሲ ሄዳችሁ ታዩት ይሆናል። ኢየሩሳሌም ስትሄዱ ታዩታላችሁ። ሙት ባህር ሙት ያሰኘው ውሃ ስላልሆነ አይደለም። እንዲያውም ብዙ ውኆች ይገባሉ ወደሱ። ራሱ ዮርዳኖስ እኛን የሚቀድሰው ዮርዳኖስ ክርስቶስ የተጠመቀበት ዮርዳኖስ ሄዶ የት ይገባል? እዛው ይገባል። ሌሎቹም ውኆች ይገባሉ። እነዛ ሁሉ ውኆች ገብተው ግን ሊቀድሱት አይችሉም፣ ወይም ሕያው ሊያደርጉት አይችሉም ማለት ነው። ሙት ከመባል ስሙን የለወጠለት ማንም የለም እስካሁን ድረስ። ባህረ ጽ ወይም ደግሞ ሙት ባህር እየተባለ የመጠራት ግዴታ አለበት። ሕያው ፍጥረትን በውስጡ ሊኖርበት አይችልም። ብታቆርቡት፣ ቃል እግዚአብሔር ብትነግሩት፣ በተቀደሰ ስፍራ ብታቆሙት፣ ምንም እንኳን በውስጡ የዘላለም ሕይወት የትንሣኤ ሙታን ጉዳይ ተስፋ መንግስተ ሰማያትን ተስፋ የማድረግ ጉዳይ የማይታሰብበት ሰው የማይሳልበት ሰው አለ ማለት ነው። የእግዚአብሔርን ቃል መልሶ መላልሶ እየተማረ በኮርሱ ተምሮታል፣ በስብከት ተምሮታል፣ በየዕለቱ በየሳምንቱ ይማረዋል፣ በሚዲያ ያየዋል። ግን የእግዚአብሔር ቃል የማይለውጠው ሰው እሱ ምን ማለት ነው? ሙት ባህር ነው ማለት ነው። ምክንያቱም በውስጡ ሕያው የሆነ ነገር ስለማይገኝበት ሲናገር ስትሰሙት ሲኖርም ስታዩት በሕይወት ከሚኖር ሰው ጋር እኩል የሆነ ሰው አይደለም። ተስፋ ከሌለን የክርስቶስን ትንሣኤ ማመናችን ምን ላይ ነው? በእውነት ክርስቲያኖች መንግስተ ሰማያትን ተስፋ የምናደርግ ካልሆነ የሚመጣውን ሕይወት ተስፋ የምናደርግ ካልሆነ በዚህ ዓለም ሕይወት ብቻ ተስፋ የምናደርግ ከሆነ በዚህ ዓለም ሕይወት ብቻ ስላልተሳካልን ተስፋ የምንቆርጥ ከሆነ በዚህ ዓለም እንጀራ መብላት ስለቻሉ ራሳቸውን ማጥፋት የሚፈልጉ ሰዎች እኮ አሉ። እውነት ለመናገር በዚህ ዓለም መኖር አቃተን ብሎ በሰማይ የዘላለም ኑሮን ማበላሸት መልካም ነውን? በዚህ ዓለም ተስፋ አጣው ብሎ የዘላለም ተስፋን ቆርጦ መጣለስ መልካም ነውን? ይገባል በእውነት? ይሄ እኮ ነው እንደ ሙት ባህር የሚያስቆጥረው። ምንም ነገር ተስፋ ሊሰጣቸው የማይችል ማለት ነው። እንዲህ አይነት ሰዎች እንደ ሙት ባህር የሆኑ ሰዎች አሉ ማለት ነው። ይሄ በቁም እያሉ መሞት ያስብላሉ፣ በሕይወት እያሉ የሞቱ ያስብላቸዋል።
ለዚህም ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ መልአኩ ምን አላቸው? በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? በእውነት ሴቶች እየፈለጉ በነበረበት ስፍራ ሞቶ የተቀበረ ሰው አለ? የለም። ምክንያቱም ክርስቶስ የተቀበረው በአዲስ መቃብር ነው። የተቀበረበት ስፍራ ደግሞ የአትክልት ስፍራ ነው። በአትክልት ስፍራ አይሁድ የመቅበር ልማድ የላቸውም። የተሰቀለበት ስፍራ ላይ ነው እንጂ የተቀበረበት ስፍራ ላይ ሙታን አልነበሩ። ክርስቶስ የተቀበረው በአዲስ መቃብር ነው። ማቴዎስን እንደነገረን በወንጌላዊ በማቴዎስ መጽሐፍ ምዕራፍ 27 ላይ ወቀበረው ውስጥ መቃብር ሐዲስ ነው። ወቀበረው ውስጥ መቃብር ሐዲስ ዘለሊው አውቃል ዘሎቶ አውቃል ለራሱ ባሰራው አዲስ መቃብር ቀበረው ነው። ስለዚህ ክርስቶስ በሙታን መካከል አልነበረም የሞተው። የተቀበረው እየፈለጉት የነበረውን ከሙታን መካከል አልነበረም። ሙታን ያላቸው እነማን ነው ካላችሁ አይሁድን ነው። ሙታን ሕሊና ስለሆኑ ማለት ነው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ነው የተባለው። እንዲህ ከመባል እግዚአብሔር ይሰውራል። በሕይወት እየኖረ እውነት ለመናገር ንስሐ የመግባት እድል እያለ ንስሐ ባለመግባታችን ከሙታን እንዳሉ ልንቆጠር ይገባል። በሕይወት እየኖርን ስጋውን ደሙን ተቀብለን ሕያው መሆን እየቻል ከሙታን እንዳሉ ልንቆጠር ይገባል። እግዚአብሔርስ ከኛ ከሙታን መካከል ተፈልጎ ሊገኝ ይችላል? ምክንያቱም እግዚአብሔር ከሕያዋን መካከል እንጂ ከሙታን መካከል ተፈልጎ የሚገኝ አምላክ አይደለም። ምክንያቱም እሱ ሕያው እንጂ ምውት ስላይደለ ነው። ምውታን ብንሆን በስራችን እግዚአብሔር ከኛ ጋር አይኖርም እኮ። በእውነት ወገኖቼ የሞተ ትዳር ይዛችሁ እግዚአብሔር ከእናንተ ጋር እንዲሆን እንዴት ትፈልጋላችሁ? የሞተ ሕይወት ይዛችሁ እግዚአብሔር እንዲያደርባችሁ እንዴት ትፈልጋላችሁ? የሞተ አኗኗር እየኖርን የሞተ ክርስትና ይዘን በእውነት የሞተ ሃይማኖት ይዘን በሞተ ሕይወታችን በሞተው ክርስትናችን እግዚአብሔር እንዴት እንዲረዳ እንፈልጋለን? ሕያዋን የሚጸልዩትን ጸሎት ስለጸለይ ሕያዋን የሚቆሙበት ስፍራ ላይ ስለቆም ሕያው ምን ሆነ ይመስላችኋል? ሕያው የሚያደርግ ስራ ካልሰራ በሕይወት የሚያቆይ ስራ ካልሰራ ክርስትናችንን ሕያው ካላደረግ ነው እግዚአብሔር ከኛ ጋር እንዴት ሊኖር አሰለች ነው እኮ በእውነት እግዚአብሔር እኛም የሞተ ክርስትና ይዘን የሞተ ትዳር ይዘን የሞተ ኑሮ እየኖር እግዚአብሔርን ያስቀየምን እግዚአብሔር ከኛ ጋር እንዳይኖር ያደረግን እኮ እጅግ በጣም ብዙዎች ነን። የተወደዳችሁ ክርስቲያኖች ክርስትናችንን ሕያው ልናደርገው ይገባል። በምንድን ነው ሕያው የምናደርገው የምንቀሰቅሰው ካላችሁ ክርስትናችሁን በፍቅር በመኖር ልታስነሱት ትችላላችሁ። ክርስትናችሁን ባልንጀሮቻችሁን በመውደድ ሕያው ልታደርጉት ትችላላችሁ። ሕይወታችሁን ክርስትናችሁን ምጽዋት በመስጠት ጸሎት በማድረስ እንደ እግዚአብሔር ቃል በመኖር በሕይወት ልታኖሩ ትችላላችሁ። የሞተውን ሕይወታችንን እግዚአብሔር አይፈልገውም። የሟቹን ሞት አልፈቅድም ይላል እግዚአብሔር አይደል የሚለው። የማንን ሞት? የሟቹን ሞት ተመልከቱ። መጀመሪያ ሞቷል እኮ የእሱን ሞት እንደገና አልፈቅድም ነው የሚለው። መጀመሪያ የሞተው በጎ ስራ ስለሌለው ነው፣ ሃይማኖት ስለሌለው ነው። በሱ ላይ ደግሞ እንደገና እግዚአብሔር ሲፈርድበት ሌላ ሞት ነው፣ ተጨማሪ ሞት ነው። መጀመሪያ በራሱ ፍርድ ነው የሞተው፣ ሁለተኛ ደግሞ በእግዚአብሔር ፍርድ ሊሞት ነው። ስለዚህ ምን አለ እግዚአብሔር? በራሱ ፍርድ የሞተውን ሟች እንዲሞት አልፈቅድም ይላል እግዚአብሔር። የሟቹን ሞት ነው። ትንቢተ ሕዝቅኤል ምዕራፍ 18 ተመልከቱ። ቁጥር 4 ጀምራችሁ ስትመለከቱ የሟቹን ሞት አልፈቅድም ነው የሚለው፣ አልወድም ነው የሚለው እግዚአብሔር። ንስሐ ካልገባንባት እኮ ኃጢአት ለሞት አሳልፈ ትሰጠናለች። ክርስቲያኖች ሁልጊዜ ሞት ከኃጢአት ጀርባ አለ። ሁልጊዜ ሞት ኃጢአትን አስቀድሞ ነው የሚመጣው። የኃጢአት መውጊያው ሞት ነው። የሞት መውጊያው ኃጢአት ነው የተባለው እኮ ለዚህ ነው። ኃጢአት ትወጋለች፣ ሞት እየመጣ ይሰበስባል ማለት ነው። ኃጢአት እየወጋች ትጥላለች፣ ድል ታደርጋለች፣ ሞት ደግሞ እየተከተለ ይሰበስባል በድሉን ማለት ነው። ወገኖቼ ዲያብሎስ የኃጢአት ፍላጻ እየወረወረ ልባችንን በወጋው ጊዜ የሚስማማን ከሆነ በዛው አርፈን የምንቀመጥ ከሆነ እጅ የምንሰጥ ከሆነ ሞት እየተከተለ ይለቅመናል፣ ይሰበስበናል ማለት ነው። ወደ ማህደሩ ያስተጋባናል። ወደ ምን? ወደ ሲኦል፣ ወደ ገሃነም፣ ወደ መቃብር ያወርደናል። ከእግዚአብሔር ይለየናል ማለት ነው። ስለዚህ በሞት በኃጢአት መውጊያ አስቀድሞ ገና ዲያብሎስ ልባችንን ሲወጋው ጀምሮ ያንን ጦር ነቅላ ወደምትጥለው ንስሐ ደግሞ እንደገና መምጣት አለብን ማለት ነው። ሞት ድል በመነሳት የሚዋጠው እንደዛ ሲሆን ነው። ክርስቲያኖች ድል በመነሳት የተዋጠው ሞት እንደገና ሊወስደን እንደገና ሊማርከን በፍጹም አይገባም። እንደገና ሊሰበስበን እንደገና ሊነግስብን በፍጹም አንፈቅድለትም።
አሁን ሞት ድል በመነሳት ተውጧል። በእኛ በክርስቲያኖች ዘንድ ጠባያዊ ሞት እንጂ የፍርድ ሞት የለብንም። ክርስቲያኑ የፍርድ ሞት አሁን ተወግዷል። ክርስቶስ ያስወገደልን ይሄንን ሞት ነው፣ የፍርድ ሞት። አሁን ወደን ፈቅደን የተቀበልነው ሞት ነው ያለው። እሱም ክርስቶስ ስለኛ የሞተው ሞት ነው። በስጋችን እሱ ስለኛ የሞተው ሞት እንቀበል። ይህን በፍቅር ምክንያት ነው። ስለ ፍቅር ሰው ከእናትና ከአባቱ የሚለየው በሚስቱ ምክንያት ምን አስገድዶት ነው? ንገሩኝ። ምን አስገድዶት ነው? ፍቅር አይደል? እናትና አባቷን ትታ ባሏን ተከትላ የምትሄደው ፈቃዷ ወደ ባሏ የሚሆነው ምን አስገድዷት ነው? ፍቅር ነው። ሌላ ነገር እኮ የለም። አሁን እኛ ስለ ክርስቶስ ሞትም እንኳን ቢሆን ወደን የምንቀበለው ምን አስገድዶን ነው? ፍቅር ነው። ቀድሞ ግን አዳምና ሔዋን የሞቱት በፍቅር ነው። በጣም ነው በፍቅር አይደለም። የሞቱትም በዕዳቸው ነው። እኛ ዕዳ የለብንም። በፍቅር የምንሞተው ሞት ካልሆነ በስተቀር ማለት ነው። ድል በመነሳት ተውጧል። ያኛው በዕዳ ምክንያት የመጣብን ሞት ዕዳችን ስለተከፈለልን ክርስቶስ ዋጋ ሆኖ ተሰጥቶናል፣ ተከፍሎልናል። ሌላ ዋጋ ሊሆን የሚችል ነገር ስላልነበረ እኛን ማዳን የሚችል እኛን መግዛት የሚችል ምንም አይነት ዋጋ በምድር ላይ አልነበረም። የምድር ሀብት ገንዘብ በሙሉ ተሰብስቦ ለአንድ ሰው ዋጋ እንደማይሆን ታውቃላችሁ። ምን ያህል ትንሽ እንደሆነ የዚህ ዓለም ሀብት ተመልከቱት። እናንተ ግን በዓለም ውስጥ ምን ያህል የከበራችሁ እንደሆናችሁ ደግሞ ተመልከቱት። አነጻጽሩ። በዓለም ውስጥ ካለው ገንዘብ በሙሉ እኛ ከወርቁ ከአልማዙ ሁሉ እኮ ነው። ተመልከቱት። ከዚህ ከከበረው ድንጋይ ሁሉ እኮ ነው። ከዚህ ከአማረው ከጌጠኛው ነገር ሁሉ እኮ ነው። እኛ እንከብራለን፣ እኛ እንበልጣለን። አንድ ሰው በዓለም ካለው ሁሉ ገንዘብ በላይ ነው። አንድ ሰው እኮ ነው። እኛ ሁላችን አይደለም። አንድ ሰው በዓለም ካለው ገንዘብ ሁሉ በላይ በላይ። ታዲያ ከወንድሞቻችሁ በላይ ገንዘብ አስበልጣችሁ የምትወዳላችሁ ክርስቲያኖች፣ ከሚስቱ በላይ ገንዘብ የሚወድ ሰው አያሳዝናችሁ? ከባሏ በላይ ገንዘብ የምትወድ ሴት አታሳዝናችሁ? ለገንዘቡ ብላ ስትወደው ስትቀርቡ አታሳዝን? የሚወደደውን የበለጠውን ውዱን ነገር መውደድ ሲገባን መውደድ። ከሰው በላይ ውድ ነገር የለም። እንደ ሃይማኖታችሁ የምታቀርቡት እንደ እግዚአብሔር የምታመልኩት ውድ ጌጥ ሊኖራችሁ ይችላል። በቤታችሁ ያስቀመጣችሁት በውድ ዋጋ የገዛችሁት ምናልባትም ልባችሁ ሁሉ እዚያ ላይ የተሰቀለባችሁ ውድ ነገር ሊኖራችሁ ይችላል። ከሱ በላይ ሰው እንደሆነ ታውቃላችሁ። ውዱን ነገር ትተን ርካሹን ስለምንወድ ነው። እኛ ርካሹን ማለት ይህንን ዓለም ማለት ነው። ይህ ዓለም ዋጋ ሊሆን ቢችል ኖሮ ለሰው ክርስቶስ መምጣት ያስፈልገው ነበር። ዋጋ ስለሌለ እኮ ነው። ሰው መግዛት የሚችል ምንም ነገር ስለጠፋ ነው ክርስቶስ የመጣ። ዋጋው ነው የተሰጠው። ዋጋው ነው የተሰጠው። ለዚያ ነው። ግን ይሁዳ ሞኝ ነው። ዓለሙን ሁሉ መግዛት የሚችለውን ገንዘቡን በ30 ብር ሸጠው። ሞኝ ነው። ብልጥ ነው። ሞኝ ነው አይደል? እናንተስ ብለናችሁ? እኛስ ብለን ወይስ ሞኝ ነን? ትሉኝ እንደሆነ ብዙዎቻችን ሞኝ ነን። ምክንያቱም በዚህ ዓለም ገንዘብ ልንገዛት ማንችላትን መንግሥተ ሰማያትን ልንገዛበት የምንችለውን ቅዱስ ቁርባንን ከመቀበል ወደኋላ ብለናል። ከቁርባን የሚበልጥ ገንዘብ አለ? ይሄ ያለህ ምንም እንደሌለህ ተስፋ ትቆርጣለህ? ከክርስቶስ ሥጋና ደም የሚበልጥ ሀብት አለ? ይሄ ተሰጥቶህ ምድራዊ እንጀራ ከለከለኝ ብለህ ታማዋለህ እግዚአብሔር? ከሰማይ የወረደ እንጀራ እያበላን ምድራዊ እንጀራ ከለከለኝ ብለን እናማዋለን እግዚአብሔርን? በእውነት ከጎኑ ውሃ አፍልቆ አመንጭቶ እያጠጣል ሰዎች የሚጠጡት በውድ ገንዘብ የሚገዛው መጠጥ እንደ ልብ ገዝቼ የምጠጣበት ገንዘብ አጣው ብለን በእግዚአብሔር ላይ እናንጎራጉር ነበር፣ እናምስ ነበር ብሎች ብንሆን ኖሮ ከሰማይ የወረደ እንጀራ የበላችሁ እናንተ ብቻ አይደላችሁ። የዚህ ዓለም ነገስታት በልተውታል። የዚህ ዓለም ባለጠጎች አግኝተውታል። ከሞት የሚያድን እንጀራ ያለን እኛ ብቻ አይደለንም። በእውነት በዚህ መቅደስ ውስጥ ብቻ አይደለም እሱ የሚገኙ። በውድ ዋጋ የሚገባባቸው ገዝታችሁ የምትበሉባቸው ቤቶች ውስጥ ታገኙታላችሁ። መደርደሪያችሁ ላይ ታገኙታላችሁ። ጣፋጩን መብልና መጠጥ የሰደራችሁበት መደርደሪያ ላይ የደረደራችሁበት ማኖሪያ ላይ ከሞት የሚያድን ምግብ ልታገኙ ትችላላችሁ። እዚህ መቅደስ ውስጥ ግን ያንን ታገኙታላችሁ። እንደኛ ባለጸጋ አለ? እንደኛስ ደግሞ ሞኝ አለ? ሀብቱንም አያውቅ። በይሁዳ እንፈርዳለን እንጂ
ውዱን ሀብታችንን ውዱን ገንዘባችንን በከንቱ ነገር ምንሰጥ እኛ አይደለን እንዴ? በነፃ የተሰጠንን ውድ ነገር በከንቱ የምናባክን፣ ጸጋውን ያባከነ ሰው ብዙ አለ አይደል? እዚህ ውስጥ ጸጋውን የሚያባክን እኮ በጣም ብዙ አለ። በተቀደሰ ጋብቻ ስትጋቡ የተሰጣቸው ጸጋ እጅግ በጣም ታላቅ ነበረ። ግን በየቀኑ ጠብና ክርክር ሆነና ጸጋችሁን አባከናችሁት። በክርስትና ስትወለዱ ከክርስቶስ ያገኛችሁት ጸጋ ብዙ ነበረ። በዓለም ውስጥ ስትኖሩ በልዩ ልዩ ምክንያት ጸጋችሁን አባከናችሁት። አብንነን ጨረሱ ጸጋችን። እንደኛ ሞኛል፣ እንደኛ በከንቱ ዋጋ ውድ ነገሩን የሚያጣ ሰው አለ። ውድ ነገርን እንደ ቀላል ነገር ጣል አድርገን የምንሄድ እኮ እኛ ነን። ድንግልናውን በከንቱ ያጣ ስንቱ ነው? እንደ ቀላል ነገር ቅድስናውን ያጣ ስንቱ ነው? በአንድ ሌሊት የብዙ ዘመን የደከመበትን ቅድስናውን የሚያጣ፣ በአንድ መንገድ፣ በአንድ ጉዞ፣ በአንድ የኃጢአት ምቹ ሁኔታ ጸጋውን የሚያባክል እኮ በጣም ብዙ ነው። ይሁዳ ባለማወቅ ዓለሙን ሁሉ የሚገዛበትን ገንዘብ በ30 ብር ሸጠው። ያም አልጠቀመው፣ ክርስቶስን መላገሻ እንዲሁ እንደባከነ ይቃል። በአቅም ከመቅረት እግዚአብሔር ይሰውራል። እንዲህ ባለ ሁኔታ የምንሞተው ሞት ቀርቷል። ዋጋ ሆኖ ክርስቶስ ስለመጣልን ማለት ነው። አሁን ክርስቶስ ዋጋ ሆኖ ስለመጣልን የቀረልን ያለው በዕዳ ምክንያት እንሞት የነበረው ሞት ዕዳ ስለነበረብን ነው። ሞት እያለቀ ይወስደን የነበረው ዕዳ ያለበት ሰው ዕዳውን መክፈል ካልቻለ ምንድን ነው የሚሆነው? የባንክ ዕዳ ቢኖርባችሁ ቤታችሁን አስይዛችሁ ወይም መኪናችሁን አስይዛችሁ ብትገዙ ከዛ ምን ይሆናል? መክፈል ካልቻላችሁ ምን ይሆናል? ያስያዝከው ይሸጣል አይደል? አንተም ልትታሰር ትችላለህ። እኛም ልንታሰር እንችላለን። የነበረው እንደዚያ ነው። አዳምና ሔዋን እና ልጆቻቸው የሞቱት የነበረው ሞት ዕዳ ኖሮባቸው መክፈል ስላልቻሉ ነው የሞቱ የነበረው። አሁን ግን እንደዛ አይደለም። ታዲያ አሁን ምንድን ነው ምን ሞተው ሞት ካላችሁ፣ አሁንማ ወደ እግዚአብሔር መሄድ ነው። አሁን ወደ እግዚአብሔር መሄድ ነው የሚባለው፣ ሞት አይባልም። ወደ ማን መሄድ? ወደ ማን መሄድ? ምክንያቱም ሞት ድል በመነሳት ተወጧል፣ ታክሟል እኮ ስልጣኑ አብቅቷል። ስለዚህ አሁን ያለውን ሞት መጽሐፍ ቅዱስ ምን ይለዋል? አሁን ምን ሞተው ሞት ምን ይለዋል ካላችሁ፣ ወደ እግዚአብሔር መሄድ ይለዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነበር በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ እመጽእካይበ ወእንሥሐክሙ፣ እሄዳለሁ ስፍራ አዘጋጅላቸዋለሁ፣ ዳግመኛም እመጣለሁ፣ ወደ እኔም እኔ ወዳለሁበትም እወስዳችኋለሁ። እስኪ እወስዳችኋለሁ በሉ። ማን ወዳለበት? እወስዳችኋለሁ። በሞት እኮ ነው የሚወስደን። በሞት መሆኑን የምናውቀው ደግሞ የሐዋርያ ቅዱስ ጳውሎስ መልእክትን ስናይ፣ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ የፊልጵስዩስ መልእክቱ ምዕራፍ 1ን ስትመለከቱት ቁጥር 23ን ስታነቡት ምን ይላል? ልሄድ ከክርስቶስም ጋር ልኖር እናፍቃለሁ ይላል። እስኪ ሁላችሁም ልሄድ ብላችሁ ጀምራችሁ በሉት። እናፍቃለሁ። መሞት ትፈልጋላችሁ? ሞት አያምራችሁ? ስታነቡት አያምራችሁ? ምክንያቱም መሄድ ወደ ማን? መኖር ከማን ጋር? ደስ አይልም? በጣም ደስ ይላል። እናንተ ወደ ውጭ ሀገር ስትመጡ ቪዛ የተሰጣችሁ ቀን ደስ ብላችኋል አላላችሁ? ለምን? የተሻለ ኑሮ ነው። የተሻለ ኑሮ አለ ብላችሁ፣ የተሻለ ስራ አለ ብላችሁ እንጂ እኮ እዛ የሚቀር ነገር አለ። ቤተሰብ አለ፣ ሚስት ባል ሊሆን ይችላል፣ ልጅ ሊሆን ይችላል፣ እናት አባት ሊሆን ይችላል። ያም ሁሉ ግን በተሻለ ኑሮ ነው ወጣችሁት። አሁን ምን ሞተው ወይም ሞቱ የሚናፍቀን ለምንድን ነው? እዚህ የሚናፍቀን ነገር ስለሌለ ነው። በዚህ ደስ የሚያሰኝ ነገር ስለሌለ ነው። ሀብት ስለሌለ ነው። የሰራነው ቤት ስለሌለ ነው። የደከምንበት ነገር ስለሌለ ነው። እንደውም አንዳንድ ጊዜ ምን ሲባል ይሰማል? ደግሞ ቴዋ ሳያርፍበት ሞተ ይላል የሀገሬ ሰው። ለሞት ያለንን ትርጉም ተመልከቱት። ሳያርፍበት ምን አለ? የሄደው ግን ምን ሊያደርግ ነው? ሊያርፍ እኮ ነው ሄደው። እውነተኛው ማረፊያ ማዚያ ነው። የትኛውንም አይነት ማረፊያ ብታዘጋጁ እዚያ ላይ እረፍት ያለ እንዳይመስላችሁ።
በዚህ ዓለም ተሰርቶ የሚያልቅ ስራም የለም። በዚህ ዓለም ተደፍኖ የሚያልቅ ቀዳዳም የለም። አሁን ችግሬን በሙሉ በቃ ይችን ስጨርስ አርፋለሁ የምትሉበት ጊዜ የለም በዚህ ዓለም። ይህ በዚህ ዓለም ስንኖር ግዴታችን ስለሆነ ማረፍ በሰማይ ስለሆነ አሁን ያለው ሞት እግዚአብሔር ይመጣል፣ እኛን ይወስዳል፣ ከራሱም ጋር ያኖረናል ብለን የምንቀበለው ሞት ነው እንጂ እውነት ለመናገር የቀደመው በዕዳ የመጣብንና የተዋጠው ብድን የተነሳው ሞት አይደለም። አሁን የምንሞተው ሞት እሱም አብቅቶልናል። ምክንያቱም ክርስቶስ ተንሥአ እሙታን ብለናል። ያው በአብይ ኃይሉ ስልጣን ነው ያለው። በጽኑ ስልጣን ድል በመንሳት የተነሳው በጽኑ ስልጣን የሚለውን የተጨመረው እኮ እና አልዓዛር ቀድሞ የተነሱት ሞት ስለነበረ ነው። የነሱ አስነሽ ይፈልጋሉ፣ በጽኑ ስልጣናቸውም አይደለም የተነሱት። ያ ማለት ሞትን ድል ነስተው አይደለም የወጡት ማለት። ሰው ከእስር ቤት ወጣ ማለት እስር ቤት ተዘጋ ማለት አይደለም ማለት። ከማረሚያ ቤት ወጣ ማለት ማረሚያ ቤቱ ዘግቶት ወጣ ማለት አይደለም። በቃ የኳታር መንግስት ለእስረኞች ምህረት አደረገ ተባለ ማለት ማረሚያ ቤቱ ዘጋው ማለት አይደለም። ለተወሰኑ ታራሚዎች ምን ተባለ ማለት ነው? ምህረት ተደረገ ማለት ነው። አልዓዛር ተነሳ ማለትም ልክ እንደዛ ነው። ለታራሚዎች ምን ተደረገ? ምህረት ተደረገ ማለት ነው። እስር ቤቱ ክርስቶስ ተነሳ ማለት ግን እስር ቤቱ ተዘጋ ማለት ነው። ክርስቶስ ተነሳ ማለት ግን የሞት ኃይሉ ደከመ፣ አበቃ ማለት ነው። የሞት ኃይሉ ደከመ ማለት ነው። ስለዚህ ወገኖቼ አሁን እኛ ድል የተነሳው ሞት አይደለም የሚወስደን። አሁንማ ይሄኛው ናፍቀነው ከክርስቶስ ጋር ልንኖር ስንፈልግ የምንሄደው መሄድ ነው። አሁንማ ይሄ ቅዱስ ጳውሎስ እንዳስተማረው በዚህ መልእክቱ በአንደኛይቱ ቆሮንቶስ ምዕራፍ 15 ስትመለከቱ አንተ ዘትዘር ኢይትነሣ ለእመ ሞተ፣ አንተ የምትዘራው ካልሞተ አይነሳም ይላል። ለትንሣኤ ብለን አዲስ ሆኖ ለመነሳት ብለን አሮጌው ስጋችን እንዲወገድልን የምንሞተው ሞት እኮ ነው። አሮጌው ሰውነታችን እንዲወገድ የመጀመሪያው ወደ እግዚአብሔር መሄጃ መንገዳችን ነው። ሁለተኛ መታገሻ መንገዳችን ነው። በአሮጌ ሰውነት እንዳንኖር ስለፈለገ እግዚአብሔር የሚዘራን ማለት ነው። ሶስተኛ ጸጋችን የሚገለጥበት ነው። ይሄ ትንሣኤ ጸጋችን የሚገለጥ አሁን ሁላችንም እኩል ነን። እዚህ መካከል እኮ ጻድቅ አለ፣ ኃጥእ አለ። በክብር በጣም ትልልቅ ሰዎች አሉ እዚህ ውስጥ። ምናልባትም መድረክ ላይ ካለው በቤተ መቅደስ ከሚያገለግለው ውጭ ያሉት ከመቅደሱ ውጭ ያሉ ካህን ምዕመናን ሊበልጡ ይችላሉ። የክብር የማዕረግ እንጂ የክብር ጉዳይ አይደለም። እዚህ መቆምና ቤተ መቅደስ መቆም የክብር ጉዳይ አይደለም፣ የማዕረግ ጉዳይ። ቅድስት ክርስቶስ ሰምራ ገድል ላይ ምን ይላል መሰላችሁ? ቅድስት ክርስቶስ ሰምራ በሴቶች መቆሚያ ትቆማለች አይደል? ካህን አይደለችምና መቅደስ አትገባም። ነገር ግን በማዕረግ በክብር ካህኑን ትበልጠዋለችና በመቅደስ ውስጥ ሆኖ ካህኑ ሲያገለግል ስጋው ደሙ ተለውጦ እጁን ወደ ጽዋው በነከረ ጊዜ ካህኑ የክርስቶስ ደም በእጁ ሲቀባ ትመለከት ነበር። ስጋውን ባረደው ጊዜ በሰዋው ጊዜ ደሙ ሲፈስ ትመለከት ነበር ይላል። ይሄ የክብር ጉዳይ ተመልከቱት። ይሄ ጸጋ ስለተሰጣት ያ ካህን እኮ ያንን አያየው። ለእሷ የተገለጠው ክብር ለእሷ አይታየው። ይህም ስላላየ በሱ ቦታ እሷ ልትተካከል አትችልም። የማዕረግ ጉዳይ ነው፣ የክብር ጉዳይ አይደለም። ስለዚህ በመቅደስ ካሉ ካህናት ይልቅ ከመቅደሱ ውጭ ያሉ ምዕመናን በክብር ሊበልጡ ይችላሉ። እዚህ በክብር ማን እንደሚበልጥ አይታወቅም። በትንሣኤ ግን ሁሉ ይገለጣል ማለት ነው። ፓርኪንግ ውስጥ ስትገቡ የ1 ሚሊዮን መኪና የ1 ሚሊዮን ብር መኪና አለ፣ የ100 ሺህ ብር መኪና አለ። ሁሉም ግን ፓርኪንግ ላይ ይቆማሉ። ሁሉም ይቆማሉ። ሁሉም የአንዳንድ መኪና ቦታ ነው የሚይዙት። ዋጋው ስላነሰ እንደሌለ ይቆጠራል። እኩል ነው የሚቆሙት ማለት ነው። ትልቅ አለ፣ ቅርጹ የተለያየ ነው እንደምትመለከቱ። በቃ ልክ እንደዛ እኛም ማለት ልክ እንደዛ ፓርኪንግ ውስጥ እንዳለ መኪና ዋጋችን ልዩ ልዩ ነው። ጸጋችን እዚህ ውስጥ አሁን ወጣኔ ያለ፣ ማዕከላዊ ያለ፣ ፍጹም አለ። ፍጹም አለ ይኖራል አናውቅም። ፍጹም ማለት ሥላሴን የሚያይ ማለት ነው። እናንተ እኮ አትታመኑም፣ ታዩ ይሆናል። በቴሌቪዥን አላልኳችሁም። እናንተ ሥላሴን የሚያይ ለማየት የበቃ ሰው እሱ ፍጹም ተብሎ ይጠራል። ለከዊ መሳትም ይበቃልና ሲነኩት ሊያቃጥል ሁሉ ይችላል። ፊታችሁም ላይ ሊሰወርባችሁ ይችላል። ያ ፍጹም ይባላል ማለት ነው።
ልክ እንደዚህ አይነት ቅዱሳን ይኖራሉ በቤተ ክርስቲያን ውስጥ። በነገራችን ላይ ሁላችሁ ቤተ ክርስቲያንን እግዚአብሔር ያለ ቅዱሳን አይተዋል። እናንተ መካከል ያሉ ቅዱሳንን አታውቋቸው። በዓለም እየኖሩ በጣም ብዙ የማይታወቅባቸው ብዙ ቅዱሳን አሉ። ቆብ ስላላረጉ ስላልመነኮሱ እንደ ምንኩስና የማይኖሩ እንዳይመስላችሁ። በምንኩስና ከሚኖሩት በላይ በተጋድሎ የሚኖሩ በጣም ብዙ ዓለማውያን ሰዎች አሉ። አንድ ወቅት ላይ እንጦንስ በትዕቢት አስቸግሮ ነበር። እኔ እኮ ገዳም ገብቼ የማገለግል ብቸኛው ሰው እኮ እኔ ነኝ፣ እዚህ በረሃውን እኮ ማን ያገለግልሃል እንደኔ እያለ በትዕቢት አስቸገረ። ለካ ከተማ እየኖረ የቤተ መንግስት ባለስልጣን ሆኖ ሌላ አንድ ሰው ደግሞ ይበልጠው ኖሯል። እዚያ እንጦንስ ወደ ከተማ ወጣ ብሎ እግዚአብሔር አዘዘው። ወደ ከተማ ሲወጣ ያንን ባለስልጣን አገኘው። ያ ባለስልጣን በአጋጣሚ አናቀፈውና እንጦንስ ፊት ወደቀ። ሲወድቅ ሰውነቱ ቆስሎ ኖሮ ለካ ደሙ ፈሰሰ። ለካ ሰውየው በላይ ሱፍ ይልበስ እንጂ ከስር የለበሰው መነኮሳት የሚታጠቁትን የሻካራውን ብረት ነው የለበሰው። ሰውነቱን የሚጎዳ ብረት ነው የለበሰው እና ሁልጊዜ ከቤተ መንግስት ከወጣ በኋላ እንዳንድ መናኝ በአትይዞ ሲጸልይ ነው የሚያድር። ማታ ማታ ይጸልያል፣ ቀን ቀን ደግሞ የመንግስት ስራ ይሰራል ማለት ነው። እንዲህ ያሉ በከተማ የሚኖሩ የማታውቋቸው ቅዱሳን አሉ። እዚህ መካከል የሚኖሩ ውጭም ሀገር ሄደው የሚኖሩ ማለት ነው። እዛ ጠቡ ክርክሩ፣ ይሄ አድማው በዘር በጎሳ ያለው ክፍፍል አስጠልቷቸው የሚመጡ እንደው እዚህ የመጡት ሀብት ለማካበት ያይደለ ማለት ያገኙትን ለምጽዋት ሰጥተው ጽድቅን መሰብሰብ የሚፈልጉ ገንዘብ ይዘራሉ፣ ጽድቅ ይሰበስባሉ። በዘሩት ገንዘብ ልክ እግዚአብሔር የጽድቅ ብድራት የሚመልስላቸው ማለት ነው። ገበሬ ስንዴ ቢዘራ ምንድን ነው የሚሰበስብ? ስንዴ ነው አይደል? ምጽዋት የሚሰጥ ሰው ግን ገንዘብ ይበትናል፣ ምን ይሰበስባል? ጽድቅ ይሰበስባል ማለት ነው። ፍሬው ጽድቅ ነው። የሚጸልይ ሰው ልክ እንደዚያው ነው። ቀለም ይዘራል፣ ጽድቅ ይሰበስባል። እንደዚያ እኮ ነው የምናደርገው። በቤተ ክርስቲያን ሕይወት ውስጥ የምንሰበስበው ሁሉ ምሕረትና ቸርነት፣ ምሕረት ጽድቅ ነው የምንሰበስበው ማለት ነው። እሱን እንሰበስባለን። እንዲህ አይነት ሰዎች እዚህ በየቦታው በጣም ብዙ ነው ያሉት። በየቦታው ብዙ ሰዎች ይኖራሉ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኛ ሁላችን ወደዚያ ነው ማደግ ያለብን። ጽድቅን ወደ መሻት ነው ማደግ፣ ጽድቃችን እስኪገለጥ ድረስ። አሁን የምንዘራበት ምክንያት እሱን ለማድረግ ነው። ገበሬ አንድ ቅንጣት ስንዴ ይዘራና 30 እና 60 ፍሬ ታፈራለታለች። በጣም ደስ ይላል። አንዷ ቅንጣት ናት እንደዛ የምትሆንለት። ቅዱሳንም ከትንሣኤ በኋላ ክብራቸው ተገልጦ ነው የሚታየው። ከሞቱ በኋላ ነው። አይታችኋል። ዮሐንስ በራእይ ሲመለከታቸው በዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ነጫጭ ልብስ እየተሰጣቸው ቅዱሳን ሁሉ ሲዘምሩ ተመልክቷል። ነጭ ልብስ ተሰጣቸው፣ ድል ነስተዋልና ነጭ ልብስ ይሰጣቸዋል ይላል። ምን ነስተዋል? ድል ነስተዋል። ኃጢአትን ድል የነሳት ሰው እንዴት የታደለ ነው በእውነት። ነጭ ልብስ ከእግዚአብሔር ዘንድ ይሰጠዋልና። ሞትን ድል የነሳ ሰው እንዴት የታደለ ነው በእውነት። በእግዚአብሔር ዙፋን ፊት ለዘላለም ሲያመሰግን ይኖራልና። ሞትን ድል መንሳት ዛሬ ነው ወገኖቼ። እሱም ለኃጢአት በራችሁ የተዘጋ በማድረግ ነው። ኃጢአትን አስገብታችሁ ሞትን አላስገባም አይባልም። አትችሉም። እንደዛ ስልጣን የላችሁም። ኃጢአትን ወዳጅ ያደረገ ሰው ከሞት ሊለይ የሚችልበት ምንም አይነት ስልጣን የለውም። ስለዚህ በመጀመሪያ ኃጢአትን ነው መከላከል የሚያስፈልገው፣ ማራቅ የሚያስፈልገው ኃጢአትን ነው። ኃጢአትን ካሳደብናት፣ ካጠገባችን ካራቅናት ሞት ሊመጣ የሚችልበት ምንም አይነት ምክንያት ስለሌለ ማለት ነው። ፊትን ሳይታጠቡ ዝንብ ከበበኝ እኮ አይባልም። ፊትን መታጠብ ነው አይደል የሚሻለው? እንደዛ ሲሆን ዝንቦቹ በአጠገባችን ዝር አይሉ ማለት ነው። ቆሻሻውን ማራቅ ነው የመጀመሪያው፣ ዝንቦቹ እንዲሸሹ ከተፈለገ ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ድል በተነሳ ሞት ፈጽመን ልንያዝ አይገባም። ድል በተነሳ ሞት ፈጽመን አሁን ድል የተነሳ ሞት ነው ያለው። አሁን የምንሞት እንኳን ቢሆን ጠባያዊ ሞት ነው። እንደነገርኳችሁ አንደኛው ወደ እግዚአብሔር መሄጃ መንገዳችን ስለሆነ ነው። እግዚአብሔር ወደ እኛ መምጣቱን የምናውቀው ነፍሳችንን ወስዶ ስጋችንን ሲተው ነው። ያን ጊዜ ምን ይላል? እመጣለሁ፣ እኔ ወዳለሁበት እወስዳችሁ ዘንድ ዳግመኛ እመጣለሁ ብሏልና። የሞተ ሰው እኛ ክርስቲያኖች የምናስበው ምንድን ነው? እግዚአብሔር ወደዚህ ቤት መጥቶ የገሌን ነፍስ ወሰደ ብለን ነው የምናስበው። ሰው ሲሞትባችሁ ዋሸሽ ተበላሽ ብላችሁ ለዘላለም እንዳጣችሁ ታድርጋችሁ ልብሳችሁን እየቀደዳችሁ ሰውነታችሁን እየነጫችሁ ለምን ታለቅሳላችሁ? ክርስቲያኖች እግዚአብሔር ወሰደው ብሎ መጽናናት እንዴት አትችሉም?
እግዚአብሔር እንደወሰደው ለምን አናምንም? እግዚአብሔር እኮ ነው ያችን ነፍስ ወሰዳት። እሱን ማመን ይኖርብናል፣ እንደሱ ማሰብ ይኖርብናል። ከዚያ ሲቀጥል ሐዋርያው ቅዱስ ጳውሎስ እንዳለው እሄዳለሁ ከክርስቶስም ጋር እኖራለሁ። እንዲያውም የምናፍቀው ይሄ ነው ነው። ይህ የማይናፍቀን ከሆነ እኮ በእውነቱ በክርስትና ገና አልመሰልንም፣ አላደግንም ማለት ነው። መንግሥተ ሰማያትን በዓይነ ሕሊናችን አላየናትም ማለት ነው። ወደ ተሻለው ዓለም ልክ ወደዚህ ሀገር ስንመጣ፣ ወደ ውጭ ስንወጣ ደስ ብሎን እንደመጣን ሁሉ ወደ እግዚአብሔርም ስንወሰድ ደስ እያለን ልንወሰድ ይገባናል። ክርስቲያኖች ደስ እያለን የምንሄድ ልንሆን ይገባናል። ያንን ቀን የምንናፍቅ የሞቱ ቀን የሚናፍቀው ሰው ማን ነው? በእውነት የሰርጉን ቀን እንደሚናፍቅ አድርጎ የሞቱን ቀን የሚናፍቅ ሰው አለ? ምናልባት መከራ ከበዛበት የሚበላው ካጣ ኧረ ጌታ ሆይ ሞቴን አቅርበው ሊል ይችል ይሆናል። እንዲያውም ግደለኝ ብሎ ሚሳል ሰው አለ። ምን ሲሆን ሚስቱ ስትከዳው፣ ባልንጀሮቹ ገንዘብ ሲቀሙት ምናምን ሲሆን በቃ የሆነ ነገር ሲያማራው ጌታ ሆይ በቃ ነፍሴን ውሰድ ይላል። ግን በእውነት እስጢፋኖስ ጌታ ሆይ ነፍሴን ተቀበል ያለው መቼ ነው? ክርስቶስን ባየ ጊዜ ነው። እውነተኛ ኑሮ የሚኖሩ ክርስቲያኖች የሚናፍቃቸው ዕለተ ሞታቸው። ምክንያቱም የክርስቲያኖች የሞታቸው ቀን ማለት የሰርጋቸው ቀን ናት። ለምንድን ነው ካህናቱ ከበሮ ይዘው እየዘመሩ የሚሸኙት አስከሬኑን? ለምን ይመስላችኋል? ለምንድን ነው ጸናጽል ይዘው? ከበሮና ጸናጽል የደስታ መሳሪያ አይደለም እንዴ? ደስ ብሏቸው ምንድን ነው እንደዛ የሚያደርጉት? የሚያሸበሽቡት፣ የሚዘሉት፣ የሚያጨበጭቡት ለምንድን ነው? የምናችን ቀን ቢሆን የደስታችን ቀን ቢሆን እኮ ነው። የናፈቅነው የሰርጋችን ቀን እሱ ስለሆነ ነው። ነፍሳችን ከክርስቶስ ጋር የምትዋሃድበት ቀን ስለሆነ እኮ ነው። ሙሽራዋን ክርስቶስን የምታገኝበት ቀን ነው። ያ ሙሽራችን ክርስቶስ ነው። እሱን እንጠብቃለን። በዚህ ምድር እኮ ያለነው ነፍሳችንን ለክርስቶስ እያዘጋጀን ነው፣ ሌላ አይደለም። የቆየንበት ዓላማ ቤት እንድትሰሩ መስሏችሁ፣ መኪና እንድትገዙ መስሏችሁ ነው እግዚአብሔር ዘይተዋችሁ 3-4 ቤት እየሰራችሁ እንድታከራዩ ይመስላችኋል? ሚስት እንድታገቡ፣ ልጅ እንድትወልዱ የሆነ ነገር ጊዜ ለመስጠት ፈልጎ ይመስላችኋል? እግዚአብሔር የተዋችሁ እኮ በዚህ ዓለም ነፍሳችሁን ለክርስቶስ እስክታዘጋጇት ድረስ እኮ ነው የተዋችሁ ክርስቶስ። ሌላ ዓላማ ያለን፣ ሌላ ስራ ያለን እንዳይመስላችሁ። ስራችን ነፍሳችንን ለክርስቶስ እጮኛውን እንድትቀር ማዘጋጀት፣ መኳል፣ ማሳመር፣ ማስዋብ፣ ማስጌጥ እሱ ነው ስራችን። እናት ከወለደች በኋላ እስክትወልድ ድረስ ከእንቅልፏ ነቅታ የራሷን ልብስ ታዘጋጃለች፣ ትተጣጠባለች፣ ጫማዋን ታደርጋለች፣ ተኳኩላ አምራ ምን ብላ ምን ትላለች? ትሄዳለች አይደል? ትሄዳለች። ከወለደች በኋላስ የራሷን ልብስ ቀድማ ነው የምታዘጋጀው? የልጆቿን። ስለዚህ ግድ የላችሁም። አሁን የስጋችሁን ተውትና ነፍሳችሁን የማሳመር ስራ ሰሩ። ምክንያቱም ሙሽራዋ ይመጣል። ክርስቶስ በደጅ ነው ያለው። የሚመጣው ሙሽራ ክርስቶስ ጋር ተዋህዳ ትኖር ዘንድ አሁን ነፍሳችንን እንመዘን። እግዚአብሔር በዚህ ዓለም የተወን ለሌላ ስራ አይደለም። ሌላ ስራ መኪና በመለዋወጥ ቤት በመለዋወጥ ነፍሳችሁ ጥፍት ብሏል። አሁን ልባችሁ ጥፍት ብሏል። ልብስ በመቀየር ፋሽን በመከተል ስልክ በመቀየር ኮምፒውተር በመቀየር ያ ደግሞ እየቆየ ቁስ መቀያየር ለመድንና ሚስት መቀያየር ደግሞ ጀመረ። ይሄ የቁስ ሱስ ወደ ምን ወሰደን? የሚስትና የባል ሱስ ደግሞ እንዲኖርብን አደረገ ማለት ነው። አያችሁ እንዴት ልባችንን እንዳገለሞጠው፣ ያለ ልባችን እንዴት እንዳሸረሞጠው ተመልከቱት። ብልሽት ብለን እኮ ነው የተበላሸ። ዓላማችን ሁሉ ነው የረሳነው። ሌላ ዓላማ የላችሁም። ክርስቶስ እስኪመጣ እየተዘጋጃችሁ መጠበቅ ነው ዓላማ። የማቴዎስ ወንጌል ምዕራፍ 25 እስኪ ያደርጉት ማንን ይጠብቁ ነበር ነው የሚለው? መብራታቸውን ይዘው ማን ነበር የሚጠብቁት? ሙሽራውን ይጠብቁ ነበር። ሙሽራውን በመጠበቅ ሳሉ ዘገየባቸው። ከዚያ ምን ሆኑ? ሁሉም ተኙ እኮ ነው የሚለው። ሙሽራውን በመጠበቅ ዘግይቶባቸው ተኙ ነው የሚለው። እኛ የምንጠብቀው ነገር ብዙ፣ ሹመት እንጠብቃለን፣ ሀብት እንጠብቃለን። በቃ በትዳር ላይ ሆነ ደግሞ ሌላ ደግሞ ምቾት ያለው ትዳር እንጠብቃለን። ይችን አግብቼ ወይ ብቻ ቦታ ሌላይቱን አግብቼ ብሎ የሚያስብ ሰዋል። ወገኖቼ ከዚህ ዓለም ጣዕም እንውጣ፣ ከዚህ ዓለም ፍለጋ እንውጣ።
ክርስቶስን ፍለጋ ላይ እንሰማራ። ድል በተነሳው ሞት እንዳንሞት ነው ይህንን እምላችሁ። አልበለዚያ በክርስቶስ ለማያምኑ በክርስቶስ ለማይኖሩ ሰዎች እኮ ድል የተነሳው ሞት ነው ያለባቸው። የሚነግስባቸው እኮ እሱ ነው። ይሄ ክርስቶስ ድል የነሳው ሞት እሱ በዕዳ ምክንያት የሚመጣው ማለት ነው። ዕዳቸውን አልከፈሉም። ማን ይከፍልላቸዋል? በክርስቶስ ካልሆኑ፣ በክርስቶስ ካላመኑ፣ በስጋው በደሙ ካልሆነ በስተቀር በሌላ በምን ዕዳቸውን ሊከፍሉ? ሌላ እኮ የምንከፍለው ነገር የለም። ምጽዋት ሰጥተን ብዙ ነገር አድርገን አንወጣው። የክርስቶስን ስጋና ደም በመቀበል ነው የምንወጣው። የተወደዳችሁ እግዚአብሔር ቤተሰቦች ሞት ድል በመነሳት ተውጧል። እውነት ነው፣ ክርስቶስ ተነስቷል። ለዚህ ያበቃል። ለዚህ ዕለት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤው ትንሣኤያችንን እውነት ያደረገልን እሱ ነውና ክርስቶስ መነሳቱን ካመን ከክርስቶስ ጋር አብረን ለመነሳትም ጥረት ልናደርግ ይገባናል። የተነሳውን ክርስቶስን የሚያምኑ ሁሉ ሞት የለባቸውም። የተነሳውን ክርስቶስን የሚያምኑ ሁሉ ከእሱ ጋር የተነሱ ናቸው። ስለዚህ ክርስቶስ ላመኑት ሁሉ በኩር ሆኖ ተነስቷል። አሁን ክርስቶስ የትንሣኤያችን በኩር ሆኖናል። ለሶስት ነገሮች በኩር ሆኖናል። ለልደት በኩር ሆኖናል። እሱ በስጋ ተወለደ፣ እኛ በመንፈስ ተወለደ። እሱ መጀመሪያ ምንድን ነበር? መንፈስ አይደል? መንፈስ ነበር። ከዛ በምን ተወለደ? በስጋ ተወለደ። እኛ መጀመሪያ ምንድን ነበር? ስጋ። ከዛ በምን ተወለደ? በመንፈስ ተወለደ። ተመልከቱ። መንፈስ የነበረው እሱ በስጋ ሲወለድ ስናይ ስጋ የነበርን እኛም በመንፈስ ለመወለድ እሱ በልደት ምን ሆነን ማለት ነው? በኩር ሆነን እንላለን። በትንሣኤ በኩር ሆነናል። ኢየሱስ ክርስቶስ እንደተነሳ እኛ ሁላችን ምን እንላለን? እንነሳለን ብለን እናምናለን ማለት ነው።